ሰላም ሰላም እንዴት ናችሁ? በጌታ የተወደዳችሁ ይህን ቪዲዮ የምትከታተሉ ሁሉ እንዴት ናችሁ? ሰላም ነው ወይ እንላለን። ዛሬ ለማስተማር የፈለግኩት ትምህርት መንፈሳዊ ጥቃት ወይም የዲያብሎስ ስራው ምንድን ነው የሚል የተወሰነ እንማማራለን። ዲያብሎስ የሚያጠቃቸው ሰዎች ምን አይነት ሰዎችን ነው? ዲያብሎስ በልጁ በኢየሱስ ክርስቶስ ያመኑ የተጠመቁ ሰዎችን በመንፈስ ቅዱስ የተሞሉ ሰዎችን ለማጥፋት ቀን ከሌሊት ስራውን ይሰራል ማለት ነው። ቀን ከሌሊት ስራውን ይሰራል። ስለዚህ ዲያብሎስ ስራው አንተ ጠንካራ ከሆንክ፣ ጠንካራ ክርስቲያን ከሆንክ፣ የማትበገር አይነት ክርስቲያን መሆንህን ሰይጣን ካወቀ በተለያየ ሲስተም አንተ ሳታቅ፣ በተለይ ለጋ ክርስቲያን ከሆንክ በተለያየ ሲስተም ሊያንኳስስ ይፈልጋል። እውቀት እያለህ እውቀትህ እንዲደበቅ ያደርጋል። ከሰው በታች ከትናንሽ ሰዎች በታች እንድትሆን ያደርግሃል። ፈሪ እንድትሆን ያደርግሃል። መደናገጥ፣ መረበሽ፣ በውስጥ ስሜት እንዲሰማ ያደርጋል ማለት ነው። ዲያብሎስ ከፍተኛ ጥቃትን የሚያደርግብህ ክሱን ያዘንብብሃል። በራእይ ምዕራፍ 12 አካባቢ ላይ ሄዳችሁ ስታነቡ ዲያብሎስ ከሳሽ፣ የወንድሞች ከሳሽ ይለው ይከሳል። ምንድን ነው ከሳሽ ሲል? ይከሳሃል። በኃጢአት በድሮ በሰራኸው ኃጢአቶች ሊከስ ይችላል። በተለያየ ነገር ይከሳል ዲያብሎስ ከሳሽ። ስለዚህ መንፈሳዊ ጥቃት ሲደርስብህ ምን ማድረግ ነው ያለብህ? መጸለይ አለብህ። በመንፈስ መጸለይ አለብህ። ወደ እግዚአብሔር መንበርከክ አለብህ። ንስሐ መግባት አለብህ። ወደ ክርስቶስ መቅረብ አለብህ። መንፈስ ቅዱስ ሊረዳህ ከጎን ይሆናል ማለት ነው ያኔ። ስለዚህ መንፈሳዊ ጥቃትን የምንቀለብስበት በጸሎትና በንስሐ ወደ እግዚአብሔር በመንበርከክ የሰይጣንን ስራ ሁሉ በቀላሉ ማፍረስ እንችላለን። ጠንካራ ክርስቲያን ከሆንክ ሰይጣን ይተኛልኛል ብለህ እንዳትጠብቅ። መጸለይ አለብህ። ማፍረስ አለብህ። ዲያብሎስ በየቀኑ ሊከስ ይፈልጋል ሳታውቅ። በተለይ አዲስ ክርስቲያን ከሆንክ ሳታውቅ በብዙ ሲስተም ተጠቅሞ ሊያሸማቅቅ ይፈልጋል። ሊያንኳስስ ይፈልጋል። ሊያዋርድህ ይፈልጋል። በጣም ብዙ ሲስተሞችን ስለሚጠቀም ምንድን የሆንኩት ብለህ ልትል ሁሉ ትችላለህ። ምንድን ነው የገጠመኝ ሁሉ ልትደናገጥ ሁሉ ትችላለህ ማለት ነው። ድሮ ያልነበረህን አቋም ልታሳይ ትችላለህ ማለት ነው። ስለዚህ ይህንን የዲያብሎስን ስራ የምናፈርስበት ትልቁ መንገድ ወደ ጌታ ዞር ማለት ነው፣ መጸለይ ነው፣ መንበርከክ ያስፈልጋል። ስላዳመጣችሁኝ አመሰግናለሁ። በጌታ በኢየሱስ አሜን።